ዛሬ እንግዲህ የማሳያችሁ በዚህ ቪዲዮ እንግዲህ ኢንተርናሽናል አካውንት የቲክቶክ አካውንት የምንከፍትበት መንገድ ነው። እንግዲህ ማሳያችሁ ኢትዮጵያ ውስጥ ሆነን ኢንተርናሽናል የሆነ የቲክቶክ አካውንት እንዴት እንከፍታለን የሚለውን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ማየት አለባችሁ። ምክንያቱም ስቴፕ ባይ ስቴፕ ካላያችሁት አንድ ሚስቴክ ከሰራችሁ ስህተት ከሰራችሁ ይሄ ቲክቶክ አካውንት አከፋፍቱ ሚስ ሊያደርግባችሁ ይችላል ማለት ነው። ሙሉውን በደንብ ተከታተሉት ማለት ነው። ቀጥታ ወደ ቪዲዮ እንሄድና አክሬት አደራርጉን እናያለን ማለት ነው። በመጀመሪያ እንግዲህ ቲክቶክ አፕሊኬሽኗን ዳውንሎድ ካረጋችሁ ኦፕን ትሏታለሁ። ካላራጋችሁ ደግሞ ፕላይ ስቶር ወይም አፕ ስቶር ላይ ገብታችሁ አፕሊኬሽኗን ዳውንሎድ ማድረግ ነው የሚጠበቅባችሁ ማለት ነው። የሆነ ዳውንሎድ ስላረጓት ቀጥታ ወደ አፕሊኬሽኗ ገባለሁ ማለት ነው። አፕሊኬሽኗን ኦፕን አረጋታለሁ። ልክ ኦፕን ካረጓት በኋላ እዚህ ጋር ከጎን ሆም ምትላለች፣ ፍሬንድ እንዲሁም የፕላስ ምልክቷ ኢንቦክስ እና ፕሮፋይል ምትላለች ከጎን ማለት ነው በቀኝ በኩል። ከዛ ፕሮፋይል ምትለዋን አንዴ ክሊክ አረጋታለሁ ማለት ነው። ክሊክ ሳረገው የሆነ ቀድሜ የገባሁበት የቀለም ወርቅ የሚል ሎካል አካውንት ነው። አሁን ይሄ ሎካል አካውንት ነው። ሎካል አካውንት ነው እንግዲህ አሁን ይሄኛው እንኳን ሎካሉ ገብተን እናያለን እንዴት ከዚያ ጋር የሚለያየውን ማለት ነው። እዚህ ጋር አሁን ቲክቶክ ስቱዲዮ ላይ እንገባለን። አሁን ክሬት ከምናደርገው ጋር በምን ይለያያል የሚለውን ለማሳየት ነው እንግዲህ እዚህ ጋር ማሳያችሁ ማለት ነው። ቀጥታ እንደዚህ ስንሄድ ልክ ሎካሉ ሞኔታይዜሽን መስፈርቱ ትንሽ ናቸው። በቃ አሁን እዚህ ጋር ማን ነው ሰብስክሪፕሽን እና ላይቭ ጎል እነዚህ ብቻ ናቸው። በቃ ሞኔታይዜሽን ሊያሟሉት የሚሉ ማለት ነው የሚችሉ። ኢንተርናሽናሉን ደግሞ እዚያው ክሬት አድርገን የማሳያችሁ ይሆናል። ይሄኛውን ሙሉን ይዩት። እዚህ ጋር ላይቭ ሪዋርድ እና ሰብስክሪፕሽን ብቻ ነው የሚል እዚህ ሎካል አካውንቱ ላይ ማለት ነው። ቀጥታ ወደ ክሬት አደራርጉ እንሄዳለን ማለት ነው። እዚሽ ጋር ድሮፕ ዳውን እዚሽ ጋር 9 የምትላለች በቃ እሷን ስነካት ድሮፕ ዳውን የምትላለች። ከዛ አድ አካውንት እንግዲህ ክሬት ለማድረግ ነው። ከዛ እዚህ ጋር ሳይን አፕ ይኸው እዚህ ከታች ሎጊን እና አሁን ሳይን አፕ ላይ ነው ያለ። የውጭኘቱን ስነካስ አሁን ሎጊን ይሆናል። እዚህ ጋር ሳይን አፕ ከዛ ምን ይላል እዚሽ ጋር ነው ዋናው ነገር። እዚህ ጋር መሳሳት የሌለባችሁ ነገር እዚሽ ጋር ናት። እዚህ ጋር ባይ ኮንቲኒንግ ከታች ማለት ነው። ከታች መጨረሻው ላይ ባይ ኮንቲኒንግ ዊዝ አን አካውንት ሎኬድ ኢን ኢትዮጵያ ይላል። ኢትዮጵያ ውስጥ ሆኖ በቪው አይከፍልም። ቲክቶክ በኢትዮጵያ ውስጥ ሆኖ ኢትዮጵያ ውስጥ የተከፈተ አካውንት ቲክቶክ በቪው አይከፍልም። ወይም ክሬተር ሪዋርድ የሚባለው እሱኛው ሞኔታይዝ አይሆንም ጭራሽ እዚህ ጋር አይመጣም ማለት ነው። አሁን ቀደም እዚያ ጋር ያሳዩችሁ ላይቭ እና ሰብስክሪፕሽን ሚል ብቻ ነው ቲክቶክ ስቱዲዮ ላይ ገብተን ስናይ ማለት ነው። እዚህ ጋር ነው ዋናው ነገር የምናስተካክለው። እዚህ ጋር የምንገባለን ኢትዮጵያ የምትለዋን እነከታለን። ባይ ኮንቲኒንግ ዊዝ አን አካውንት ሎኬት ኢን ኢትዮጵያ ሚል እሱን አንድ ክሊክ ስናደርገው እዚህ ጋር ኢትዮጵያ ላይ ነው ሆኖ ያለ። እነዚህ በቪዮ የሚከፍሉ ሀገራት 7 ናቸው። እነ ዩኤስኤ፣ እነ ፍራንስ፣ እነ ዩናይትድ ኪንግደም ሌሎችም አሉ። እና እናንተ ምን ላይ ታደርጉታላችሁ? ዩናይትድ ኪንግደም ወይም ዩኤስኤ ታደርጉታላችሁ ማለት ነው። አሁን ዩናይትድ ኪንግደም አርጌ ነው የምከፍተው ማለት ነው። እዚህ ጋር ወይም ወደ ላይ ስክሮል እናደርገዋለን። ስክሮል ስናደርገው መጨረሻ ላይ እናገኘዋለን ማለት ነው። ይኸው እና እዚህ ጋር ዩናይትድ ኪንግደም ዩኤስኤ የሚል አለ። እኔ ዝም ብዬ ዩናይትድ ኪንግደም አደርገዋለሁ ማለት ነው። ዩናይትድ ኪንግደም ብታደርጉ ታሪፍ ነው። ይኸው እዚህ ጋር አሁን ባይ ኮንቲኒንግ ዊዝ አን አካውንት ሎኬትድ ኢን ዩናይትድ ኪንግደም ዩ አግሪ ይላል። ዩናይትድ ኪንግደም አድርገነዋል ማለት ነው። ከዛ እዚህ ጋር በኢሜይል ተከፍቱታላችሁ ማለት ነው። ጉግል ኢሜይል ካላችሁ በጉግል ኢሜይል ተከፍቱታላችሁ። ያው ጉግል ኢሜይል ክሬት ስላደረጉ በሱኛው እከፍታለሁ። ከዚህ በፊት የከፈታችሁበት ባይሆን ጥሩ ነው። ከዚህ በጉግል ኢሜይል እከፍታለሁ ማለት ነው። እንደዚህ ካረጋችሁ በኋላ ልክ እናንተ ይሄኛውን ስህተት መስራት የለባችሁም። ምክንያቱም እዚህ ጋር ደግሞ በርዝዴቱን ከ18 ዓመት በላይ አርጋችሁ ነው እዚህ ጋር በርዝዴቱን መሙላት ያለባችሁ ማለት ነው። በርዝዴቱን ከ18 ዓመት በላይ አርጋችሁ ነው መሙላት ያለባችሁ በፈረንጆች ማለት ነው። እኔ አሁን 7 አረግና ልክ 18 በላይ አርጌ እንዲሆን አርጌ ነው የምሞላው። ይኸው እንደዚህ 2000 አረጋለሁ። እዚህ ዓመተ ምህረቱን 2000 እንደዚህ አረጉና ኮንቲኒው ብለዋለሁ። ኮንቲኒው ካረጉት በኋላ ልክ ወደ ሌላኛው ፔጅ ይወስደኛል ማለት ነው።
ይኸው እዚህ ጋር ምንድን የሚል አለ? ይሄኛው ናይክ ኔሙን ነው። ናይክ ኔሙን ኤዲት ማድረግ ትችላላችሁ። እኔ ለጊዜው እንዳለ አውቶማቲክ እንዳስገባልኝ እሱን እንዳላስቀምጠዋለሁ ማለት ነው። ኮንቲኒው እለዋለሁ። ዝም ብዬ ኮንቲኒው እለዋለሁ። ይኸው አካውንቱ ክሬት አድርጎልናል ማለት ነው። በጣም ቀላል ነው። ሙሉን ስቴፑን ከተከታተላችሁት ቀላል ነው ማለት ነው። ይኸው ክሬት አድርጎ ወደ ዋናው ፔጅ ወስዶናል ማለት ነው። ወደ ዋናው ፔጅ ከዛ ፕሮፋይል የምትለዋለች ስነካት ይኸው ቀለም ቴክ ብሎ ከፍቶልናል ማለት ነው። አሁን እዚህ ጋር እንግዲህ ከቀድሙ ከሎካሉ ጋር በምን ይለያል የሚለውን እዚህ ጋር በደንብ አሳያችኋለሁ ማለት ነው። እንግዲህ ከዚያ ጋር የሚለያይበት መንገድ ዩቲዩብ ስቱዲዮ ቲክቶክ ስቱዲዮ ላይ ገብተን እናየዋለን ማለት ነው። እዚህ ጋር አሁን ቲክቶክ ስቱዲዮ ላይ ስንገባ ላይቭ እና ሰብስክሪፕሽን ብቻ ነው ያለ እዚያ ሎካሉ ላይ ማለት ነው። ቀደም ካሳያችሁ ላይ ላይቭ እና ሰብስክሪፕሽን የምትል ነው። ሞኔታይዜሽን ላይ ላይቭ እና ሰብስክሪፕሽን የምትል ነው ያለ። እዚህ ጋር ደግሞ ዩት እዚህ ጋር ምን አለ? ይኸው ክሬተር ሪዋርድ ፕሮግራም አለ። ክሬተር ሜክ ፕሌስ ዊዝ ወርክ ዊዝ አርቲስት ላይቭ ኢንሴቲቭ ፕሮግራም፣ እነዚህ ሰርቪስ፣ እነዚህ ሙሉ ምን ላይ ነው የምታገኙት? ኢንተርናሽናል አካውንት ላይ ነው እዚህ ጋር የምታገኙት ማለት ነው። ይህን ደግሞ ክሬተር ሪዋርድ ፕሮግራም እዚህ ጋር ቬሪፋይ አድርጋችሁ በቪው እንዲከፈላችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ክሬተር ሪዋርድ ነክታችሁ መስፈርት አለ፣ የምታሟሉት መስፈርት አለ። እሱን መስፈርት አሟልታችሁ ምንድን መሆን ነው? በቪው ተከፋይ እንድትሆኑ ማድረግ ነው ማለት ነው። ከዛ ይኸው እንደዚህ ላይቭ ኢንሴቲንም እሱንም 1000 ፎሎወርና 1000 ፎሎወር መሰለኝና ከ18 ኤጅ በላይ መሆኑን ብቻ ነው ይህን መስፈርት የሚያሟላ ይመስለኛል። እንደዚያ ነው። ይህን ክሬተር ሪዋርድ በእነዚህ በሙሉ መስፈርቱን አሟልታችሁ ተከፋይ መሆን ትችላላችሁ ማለት ነው።